ክርስቲያኑ ዓለም ክርስቲያኑ ሆኖ ቢሆን ይህን ያህል በዓለም ላይ እንዲህ ያለ ምስቅልቅል ባልመጣም ነበር፣ መከራም ባልመጣም ነበር። ግን ክርስቲያኖቹ ክርስቲያን አይደለም። ወመነና ለኀፍረት ኀፍረትን የናቃትን ይሁንብኝ ብሎ የተቀበለው እሱን እንምሰለው እንከተለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ በእንቲአነ። የአንድ ልጁን የጌታችን የኢየሱስ ክርስቶስን መከራ መስቀል ለእኛ ክብር የአንድ ልጁን የጌታችን የኢየሱስ ክርስቶስን የመስቀል ሞት ለእኛ ሕይወት ክብር ልልና ያደረገ ቸሩ አባታችን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የባሕርይ አምላክ እግዚአብሔር አብ ይክበር ይመስገን። እግዚአብሔር መንፈስ ቅዱስ ይግለጥልን። የአባቶቻችን የብፁዓን ሊቃነ ጳጳሳት በረከታቸው ረድኤታቸው ይድረሰን። ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መልአከ ስብሐት ቆሞስ አባ ገብረ ሥላሴ የማኅደረ ስብሐት ልደታ ለማርያም እና የደብረ መድኃኒት መድኃኔዓለም አብያተ ክርስቲያናት ዋና አስተዳዳሪ፣ የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት የየስራ ዘርፉ ኃላፊዎች ሁላችሁም፣ እንዲሁም በአዲስ አበባ የአድባራትና የገዳማት አስተዳዳሪዎች ሁላችሁም፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን አይንተ እግዚአብሔር ካህናት፣ ቀሳውስት፣ ዲያቆናት፣ ወጣት የሰንበት ትምህርት ቤት መዘምራን ሁላችሁም ክርስቶሳውያን ወገኖች በክርስቶስ ክርስቲያን የተባላችሁ ሁላችሁም የመድኃኔዓለም ቤተሰቦች እንኳን ለዚህ ታላቅ በዓል፣ ለዚህ የደስታ በዓል፣ ለዚህ የፍስሐ በዓል፣ ለዚህ ባሕርያችን ለከበረበት የተዋረደው ሕይወታችን ማንነታችን ልዕልና ላገኘበት ለራሳችን ለምናከብርበት ለክብረ በዓላችን እንኳን አደረሰና አደረሳችሁ። በዝማሬ የምታገለግሉ አሁን የአገልግሎት ጊዜ ስላልሆነ ብፁዕ ሊቀ ጳጳስ እያስተማሩ እኛ መናገርም መንቀሳቀስም ስለማይገባ ሥርዓተ ቤተ ክርስቲያንም ስላልሆነ የምትዘምሩ ሰዎች በእግዚአብሔር ስም አሁን የእግዚአብሔርን ቃል እንድትሰሙ እናሳስባለን። የምትዘምሩ ሰዎች ዝማሬውን አቁሙ። አሁን የእግዚአብሔርን ቃል የምንማርበት ሰዓት ነው። በውርደቱ ፍርዱ ተወገደ። የሐዋርያት ሥራ ምዕራፍ 8 ከቁጥር 33 በውርደቱ ፍርዱ ተወገደ። ይህ የእግዚአብሔር ቃል ነው። ይህን ቃል የጻፈልን ወንጌላዊ ቅዱስ ሉቃስ ነው። የጻፈውም የነቢዩ የኢሳይያስን የትንቢት ቃል
ደረቅ ሐዲስ የሚባለውን ከብሉይ ኪዳን በመጥቀስ ነው። እንዲሁም የተዋረደውን ባህሪያችን የተዋረደውን ሕይወታችን በመከራው በሞቱ በውርደቱ እንዴት እንዳከበረው ሲገልጥልን እኛም ደግሞ ራሳችን እንድናከብር ራሳችን እንዲያከብረን ከፍ እንዲያደርግልን ራሳችን በሱ ፊት ማዋረድ እንደሚገባን በእውነት ቃሉ ራሱ የሚያስተምረን ይሆናል። ምን ታጽሐቆ ይረድ እግዚአብሔር ቃል ውስተ ምድር ወይሰገወን ቅድስት ድንግል ወይጠብለል በአጽብዕት ወይትወደይ ውስተ ጎል ወይጥቡ ሀሊበ እምአጥባተ ብእሲት። እግዚአብሔር ቃል ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ሳይለይ በአንድነቱ በሦስትነቱ በዘላለማዊ ክብሩ ከአምላካዊ ዙፋኑ ሳይለይ ቀዳማዊ ቃል ቀድሞ የነበረው ቃል በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ የነበረ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ የሚመሰገን እሱ ከሰማያ ሰማያት ወደዚህ ወደ ተዋረደው ዓለም ወደ ምድረ ፋይድ ከዚያም ወደ መቃብር ከዚያም ደግሞ ወደ ሲኦል ይወርድ ዘንድ ምን አተጋው ይላል ሊቁ እለእስክንድሮስ የኒቅያው አፈ ጉባኤ። እግዚአብሔር ቃል ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ከሰማያ ሰማያት ይወርድ ዘንድ ወደ ምድር ይመጣ ዘንድ ወደዚህ በዚህ ምድረ ፋይድ ተብሎ በሚጠራው በተረገመው ምድር ይገለጥ ዘንድ ምን አተጋው? ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተዋህዶ በድንግልና ተጸንሶ በድንግልና ይወለድ ዘንድ ምን አተጋው? ከአንዲት ገሊላዊት ብላቴና ተወልዶ በበረት ይጣል በጨርቅ ይጠቀለል ዘንድ ምን አተጋው? የሕግ ድንግልም ጡቶች ሀሊብ ድንግልናዊን ጠውቶ ያድግ ዘንድ ምን አተጋው? ወይጠመቅ በዮርዳኖስ ይጠመቅ ዘንድ ምን አተጋው? ወይትቃጸፎ ጲላጦስ አላዊ ሕግን የማያውቃት በሕግ ፊት ቁሞ የማያውቅ መራራውን ጣፋጭ ጣፋጩን መራራ የሚል ይሙት በቃውን ይዳን የሚል ሊሞት የሚገባውን የሚታደግ ባላዋቂነቱ ኢየሱስን ስቀለው በርባንን አድነው ያሉትን የሰማ ሕግን የማያውቃት ፈራጅ የሆነው ሄሮድስ እንዲሁም ጲላጦስ ሲዘባበቱበት ዘንድ ምን አተጋው? ወይሰቀል ዲበ ዕፅ በመስቀል ላይ ይሰቀል ዘንድ ወይትወደይ ውስተ መቃብር በመቃብርም ይወሰን ዘንድ ምን አተጋው ብትል አኮኑ በእንቲአነ ከመ ያድኅነነ ለነ ለእለ ማሰነ እኛ የጠፋነውን ሊፈልገን የወደቀውን ባህሪያችን ሊያነሳው ከእርሱ ጋር አምላክ ሊያደርገው ባህሪያችን እግዚአብሔር ነግሰ ስብሐቲሁ ለብሰ እግዚአብሔር ነገሰ ክብር ለበሰ ተብሎ የሰው ልጅ በዙፋን ሆኖ ከእሱ ጋር
እንዲመሰገን የእኛን ባህሪ እንዲከፍ ከፍ ሊያደርገው ይህም ሁሉ ሆኗል ይለናል ሊቁ በሃይማኖተ አበው በገጽ 89 ላይ እናነባለን። በውርደቱ ፍርዱ ተወገደ። ነቢዩ ነው። ይገርማቸው ነቢያት ብዙ ይተነበያሉ፣ ብዙ አሉ ደግሞ ከዚህ እነሱ መካከል ነቢዩ ኢሳይያስ ደረቅ አዲስ ይባላል ግልጥ ስለሆነ ከወንጌላውያን ጋር ከአራት ወንጌላውያን ጋር አምስተኛው ወንጌላዊ ነቢይ ይባላል። እሱ ምን አለ? በውርደቱ ፍርዱ ተወገደ። እግዚአብሔር አምላከ ምሕረት የሚገለጥበትም አደባባይ አውደ ምሕረት በፊቱ የሚቆሙት አገልጋዮቹ መላእክተ ምሕረት የምሕረት አገልጋዮች የመላእክት አለቃ የሆነው መልአከ ምሕረት ተውቦ ምሕረት ለሚካኤል ተብሎ የሚነገርለት ልብሱ ምሕረት፣ ገጹ ምሕረት፣ እጁ ምሕረትን የተመላ ልቡ ርኅራኄን የተመላ መንፈሱ የሚያራራ ልዩ ርኅሩህ የሆነ ባህሪ ያለው እግዚአብሔር መጀመሪያውም መጨረሻውም ርኅራኄ ነው የእግዚአብሔር አምላክ። ግን በአንጻሩ ደግሞ ፍርድማ በአንጻረ ምሕረቱ ሀሎ መዓቱ ወይም በአንጻረ መዓቱ ሀሎ ምሕረቱ አብሮ ነው የሚሄድ እግዚአብሔር ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁለቱን ነገሮች ራሱ አከናውኗቸዋል። ፍርዱም የእሱ ነው፣ በአዳም የፈረደበት እንዲሁም ደግሞ በአዳም ላይ የፈረደውን የተቀበለው እሱ ራሱ በመዋረዱ እስከ መስቀል ሞት ድረስ በመዋረዱ እስከ መቃብር ድረስ አዳም በበደለ መድኃኔዓለም ክሶ ዋለ ቀራንዮ ከለሜዳ ለብሶ ለአዳም ካሳ ሊገዛ አኮ በተልባል ወአኮ በመልአክ አላ ለሊሁ እግዚእ ይመጽእ ወያድኅኖሙ እስመ ያፈቅሮሙ ወይምህኮሙ። በአማላጅ አይደለም፣ በመልእክተኛ በመልአክም አይደለም፣ እሱ ራሱ ጌታ መጥቶ ያድናቸዋል። እስመ ያፈቅሮሙ ወይምህኮሙ ይወዳቸዋል ይራራላቸዋልና። ስለዚህ ስለሚወደን ራሱ ፍርዱን ተቀበለ። ከፍጡራን ወገን ይህን ሊችል የሚችል የለምና እሱ ብቻ ነው የእሱን ፍርድ የሚችለው። እሱ ፍርድ ብቻ ነው የእሱን ፍርድ የሚያነሳው። እዚህ ላይ መገንዘብ ያለብን የሰው ልጅ ወንጀሉ፣ የሰው ልጅ ከዳተኛነቱ፣ የሰው ልጅ ታማኝነትን ማጉደሉ በጣም ጎልቶ ይታየናል። እግዚአብሔር ከአዳም ምን አጎደለበት? ከሰማይ በታች ከምድር በታች ፀሐይ፣ ጨረቃ፣ ከዋክብት ለሱ የሚታዘዙለት የሰማይ ሰራዊት፣ የምድር አራዊት ሁሉ፣ ተንቀሳቃሽ ሁሉ፣ ፍጥረታቱ ሁሉ የእሱ ተገዥዎች የሆኑለት ሁሉ የተሰጠው እንደ አክሊል ሆኖ በላያቸው ላይ ጌጥ ሆኖ የተደፋላቸው ወይም ፍጥረታት የተቀዳጁት ጌጥ አድርጎ ነበረ ሰውን የፈጠረው።
ነገር ግን የሰው ልጅ ወሰለተ፣ ከዳ፣ ከሰይጣን ጋር ተማከረ። ደግሞ በደሉ ቀላል አይደለም። እሱ አምላክ የእግዚአብሔርን አምላክነት ለመቀማት ፈለገ። እስቲ እሱስ አምላክ ይሁን። አዳምም ሔዋንም አማልክት ይሁኑ። እግዚአብሔርን እሳ ምን ሊያደርጉት ነበር? እኛ ስንመረምር ምንድነው የምንለው? ያችን በለስ ቢበላት እንደው ምን እግዚአብሔር እንደ እግዚአብሔር አምላክ ለመሆን ከዚያ በላይስ ምን ለመሆን? አሁን አንዳንድ ነገስታት የነገስታትን ታሪክ ስታነቡ በነገሱ ጊዜ የነበሩትን ምን እንደሚያደርግ ግዞት ብቻ ይበቃቸው። ብዙ ነገር አለ እና አዳም አምላክ ቢሆን አዳምና ሔዋን የገነት አማልክት የሰማይና የምድር አማልክት ቢሆኑ ምን ይፈጠር ነበር? ይመናል ሰውኛውን እንናገርና እግዚአብሔር ህልውናው ይኖራል። እግዚአብሔር ያሰበውና እኛ የምናስበው የተለያየ። ምድርን ያስረገማት አዳም እሾህና አሜከላ እንዲበቅልበት በምድር ላይ ያስረገመው አዳም፣ ወደ ምድረ ፋይድ እንዲወርድ የተደረገ አዳም፣ ከምድረ ፋይድም ርደተ መቃብር የተፈረደበት አዳም፣ ከርደተ መቃብር ርደተ ሲኦል ወደ ሲኦል መውረድ የተፈረደበት አዳም፣ ከርደተ ሲኦል ርደተ ገሃነም የተፈረደበት አዳም። የሰው ልጅ ሁሉ ምን ይበጀው ነበር? ይህን ፍርድ የሚቀበልለት ባያገኝ፣ ራሱ ባይመጣ፣ ራሱ ባይታደግ፣ ፍርዱን በውርደቱ ባያስወግድ ምን ይበጀን ነበር? ዓለም ምን ይበጀው ነበር? እንደተዋረደ እንደጠፋ ይቀር ነበር። ስለዚህ ዛሬ የምናከብረው ከፍ ያለበትን ከውርደት ከኀፍረት ከዘላለም ሞት ከዘላለም ኃጢአት የዳንበትን ሕይወት ሁሉንም የሆነን እሱን። ስለዚህ ይህንን ነው የምናከብረው። ወለነሰ ክርስቶስ ተሰያጠነ መርገማ ለኦሪት፣ እኛንስ መድኃኔ ዓለም ክርስቶስ ከኦሪት መርገም ነፃ ወጣን። የምስራች ይላል ሐዋርያው ቅዱስ ጳውሎስ። በዘወዳ በእንቲአነ ሕማማተ መስቀልን በመቀበሉ ሞትን፣ ግርፋትን፣ ሕማማተ መስቀልን በመቀበሉ ጎኑን በመወጋቱ ደሙን በማፍሰሱ ነፃ አወጣን። ወጾረ መርገማ የኦሪትን መርገም ትሁንኝ ብሎ ተሸከመ። እስመ ከመ የመጽሐፍ ርጉም ውእቱ ኩሉ ዘስቁል ሊበእዝ፣ በእንጨት ላይ የተሰቀለ ሁሉ ርጉም ነው ተብሎ በሕጉ እንደተጻፈ ያንን መርገም ተሸክሞ እኛን ነፃ አወጣን። የምስራች ከመ ይግባእ ከመ ይግባእ በረከተ አብርሃም ላለ አሕዛብ በእንተ እግዚእነ ኢየሱስ ክርስቶስ ወከመ ንርከብ ተስፋሁ ለመንፈስ ቅዱስ በአሚን በክርስቶስ። የአብርሃም በረከት በዘርህ የምድር አሕዛብ ሁሉ ይባረካሉ፣ ዘሩም የተባለ ኢየሱስ ክርስቶስ ነው ተብሎ እንደተገለጠ፣ ይህ ሁሉ የሆነው ደግሞ ለሕዝብ ብቻ አይደለም። እንደ ወይ ውሃ ተጎልብሎ ሳይነጽፍ ወርዶ ለአሕዛብም ይደርሳቸው ዘንድ ነው እንጂ የአብርሃም በረከት። እኛም ኢየሱስ ክርስቶስን በማመን
የመንፈስ ቅዱስን ጸጋ እንቀበል ነው እንጂ ይህን ሁሉ ያደረገ። ገላትያ 3:13 ላይ ማንበብ እንችላለን። በእውነት ክርስቶስ ነፃ አውጥቶናል። ክርስቶስ ታድጎናል። የምስራቹን ነግሮናል። ነፃ መውጣታችን እኛ ደግሞ ልናስበው ይገባናል፣ ልንከተለው ይገባል ብሎ እነሆ ፍጹም መሪያችን የሃይማኖታችን ጀማሪና ፈጻሚ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንከተለው። ሀብረተ መስቀልን የታገሰውን ሕማማተ መስቀልን ትሆንብኝ ብሎ የተቀበለውን ወመነና ለሀፍረት ሀፍረትን የናቃትን ይሆንብኝ ብሎ የተቀበለውን እሱን እንምሰለው፣ እሱን እንምሰለው፣ እንከተለው። የተወደዳችሁ ምእመናን የክብር ጌታ በእሱ እሱ ወደዚህ ወደ ወራዳው ዓለም በመምጣቱ እና የእኛን ሥጋ አክብሮ ተዋህዶ አምላክ አድርጎ በእሱ በአምላካዊ ደሙ በአምላካዊ ሥጋው በደሙ በውሃው በመንፈሱ አጥቦ ቀድሶ አክብሮ ወደ ቀደመ ቦታችን ወደ እሱ መንግሥት መልሶናል። ስለዚህ እኛ በእውነት እሱ ራሱን ዝቅ እንዳደረገ እኛም ደግሞ ራሳችን ዝቅ ማድረግ አለብን። ቅድም እንዳልኳችሁ ለፍጥረት ክብር አለው። በሰማይ ላለውም ፍጥረት በምድርም ላለውም ፍጥረት ካልዕ ክብሩ ለዘበ ሰማይ ወካልዕ ክብሩ ለዘበ ምድር ካልዕ ክብሩ ለፀሐይ ወካልዕ ክብሩ ለወርቅ ወካልዕ ክብሮሙ ለከዋክብት። በሰማይ ላለው ፍጥረት ሁሉ ክብሩ ልዩ ነው። በምድርም ላለ ያለው ፍጥረት ሁሉ ክብሩ ልዩ ነው፣ ልዩ ክብር አለው። ካልዕ ክብሩ ለፀሐይ ወካልዕ ክብሩ ለወርቅ። የፀሐይ ክብሩ ልዩ ነው በሙቀቱ በድምቀቱ በውበቱ። ወካልዕ ክብሩ ለወርቅ ለጨረቃም ክብሩ ልዩ ነው በውበቱ በድምቀቱ። እንዲሁም ለከዋክብት ክብራቸው ልዩ ልዩ ነው። ከአንዱ ኮከብ ክብር ይልቅ የሌላው ይበልጣል። ከማሁ ተንሥኡ እምነ ሙታን እንዲሁም ከሙታን ስንነሳ በኢየሱስ ክርስቶስ ታድሰን ስንነሳ የመጨረሻው መለከት ሲነፋ ያን ጊዜ እኛም እንደዚሁ በውበት በድምቀት በማሸብረቅ እንነሳለን። የምስራች ይህ ሁሉ ያገኘነው በሱ ነው። አሚሃ ይበርሁ ጻድቃን መስዋዕተ እደ በመንግሥተ አቡሆሙ ዘበሰማይ። ያን ጊዜ ጻድቃን በአባታቸው መንግሥት ከፀሐይ 7 እጅ ይበራሉ። ራሱን የሃይማኖታቸው ጀማሪና ፈጻሚ የሆነውን አዳኛቸውን ጌታቸውን አምላካቸውን መድኃኔ ዓለም ኢየሱስ ክርስቶስን መስለው ይነሳል። ይሄ ሁሉ ያገኘነው በሞቱ ነው እና ለፍጥረታት ይህን ልክ ይሄ ሁሉ ክብር አላቸው። ከዚህ በላይ ደግሞ ፍጡራን በላይ የሆነችው እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ የባህርያችን መመኪያ ናት። ከዚያም በላይ እግዚአብሔር ነው የክብር ክብር ያለው የሞገስ ሞገስ ያለው በአንደበታችን ልንገልጠው የማይችለው የመንግስቱ ብርሃን ወይም ክብሩ እንዲህ ነው ወይም እንዲያ ነው ብለን ልንለካው የማንችለው የፈለገውን ያህል ፍጡር ቢጠራራ የማይደርስበት ረቂቅ ግዛት ያለው ረቂቅ ባህሪ ያለው የእግዚአብሔርን ባህሪ ማንም ሊመረምረው አይችልም። እኛን የሚዋርሰንም ያኑ ነው። እኛንም አብረን እንድንነግስ ነው። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ነው የሚሰጠን። ስለዚህ ይህን ሁሉ ያደረገልን በውርደቱ ፍርዱን በማስወገዱ ነው እና ይህን ያህል ክብር ሲኖረው
ወደዚህ ዓለም መጣ አለ። ምን ይላል ሐዋርያው ቅዱስ ጳውሎስ? ቢያውቁትስ ኑሮ የክብር አምላክን ባሰቀሉትን ነበር ይላል። የክብር ባለቤት የክብር ጌታ ባልሰቀሉትም። ይህ የክብር ጌታ ነው ወደዚህ ዓለም ተዋርዶ ሕማማተ መስቀልን ተሸክሞ እስከ ሞት እስከ መቃብር ደርሶ እንዲህ አድርጎ የእኛን ባህሪ ከፍ ከፍ ያደረገ። ስለዚህ እኛ ደግሞ ራሳችን ዝቅ ማድረግ ለዚህ ሁሉ ለሚገዛና ለሚያስገዛ ራሳችን ማስገዛት ይኖርብናል። ራሳችን ማዋረድ ይኖርብናል። የባሪያውን ውርደት ተመልክቷልና ነው ያለችን እመቤታችን ቅድስት ድንግል ማርያም። ስለዚህ ራስን ዝቅ የማድረግ መንፈስ እንዲያድለን እግዚአብሔርን መለመን ይገባል። ያ ካልሆነ ልንከብር አንችልም። ራሱን ያዋረደ ከፍ ከፍ ይላል ነውና አብርሃም ወረሰ ርእሱ ሐመደ ወመሬተ ራሱን እኔ አመድና ትቢያ ነኝ አለ። ኢዮብም እኔ ወርዳዳ ሰው ነኝ አለ። ንጉሡ ዳዊትም ነቢየ እግዚአብሔር ንጉሠ እስራኤል ቅዱስ ዳዊትም እኔ ትል ነኝ ሰው አይደለሁም አለ። ሐዋርያውን ቅዱስ ጳውሎስ ራሱን እንደ ጭንጋፍ ቆጠረ። ስለዚህ እኛሳ ምን እንባላለን? ስለዚህ ሁላችንም ራሳችን ማዋረድ አለብን። ለእግዚአብሔር ማስገዛት አለብን። ሐዋርያው ቅዱስ ያዕቆብ የተናገረውን እጠቅስና እንዲያው ደመድማለሁ። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ከቁጥር 7 ኦሆ በልዎ ለእግዚአብሔር እግዚአብሔርን እሺ በጀበሉ ለእግዚአብሔር ተገዙ። ወእንብየ በልዎ ለጋኔን ጋኔንን ግን እምቢ በሉት። ወይ ጎይ እምኔክሙ ከእናንተ ይሸሻል ከነቆጠቱ። ቅረብዎ ለእግዚአብሔር ወይ ቀርበክሙ እግዚአብሔርን ቅረቡት ይቀርባችኋል። አንጽሑ ደዌክሙ ኃጥአን ወአንጽሑ ልበክሙ እናንተ ኃጢአተኞች እጃችሁን ልባችሁን አንጹ። ላህው ወግነዩ እለትናፍቁ ግነዩ የምትጠራጠሩ መኑ። ላህው ወብክዩ አልቅሱ እዘኑ። ወለሳቅክሙኒ ይጥዎ ውስተ ላህ ልቅሷችሁን ወደ ልቅሶ ለውጡት። ወለትፍስሕክሙኒ አግብዎ ውስተ ትካዝ ደስታችሁንም ወደ ትካዜ ወደ ሐዘን ለውጡት። አትቱ ርእሰክሙ ወያሌለክሙ እግዚአብሔር ራሳችሁን አዋርዱ በፊቱ በእግዚአብሔር። እግዚአብሔር ደግሞ ያከብራችኋል እና እግዚአብሔር እንዲያከብረን ራሳችን ማዋረድ ይገባናል። ለወንድማችን በሐሳባችን በትሕትና ለወንድማችን ለእህቶቻችን በትሕትና የምንገለጽ መሆን አለብን። በሐሳባችን መበደል የለብንም። በአንደበታችንም መበደል የለብንም። የትንቢት ቃል መናገር የለብንም። እኛ ክርስቲያኖች የክርስትና የሆን መኖር እንዲያው መሞከር አለብን። ክርስቲያኑ ዓለም እውነት ለመናገር ክርስቲያኑ ዓለም ክርስቲያኑ ሆኖ ቢሆን ይህን ያህል በዓለም ላይ እንዲህ ያለ ምስቅልቅል ባልመጣም ነበር፣ መከራም ባልመጣም ነበር። ግን ክርስቲያኖቹ ክርስቲያን አይደለም። የልብስ ክርስቲያኖች፣ የቃል ክርስቲያኖች፣ የማስመሰል ክርስቲያኖች ስለሆነ ክርስቲያኑ ዓለምን መለወጥ ይችል ነበር። ግን ክርስትናውን እንዲያው በማስመሰል በመምሰል ነው እንጂ በመሆን ሁላችንም የምንኖረው አይመስለኝ። አንድ አፍሪካዊ ሌሎቹ ምዕራባውያን መጥተው በሃይማኖት ስም አገሩን ወረሩበት፣ ሕዝቡንም እንደዚሁ አጠፉበት።
ብዙ ነገር ብዙ የማይጠበቅ ከክርስቲያን የማይጠበቅ ነገር ብዙ ነገር አደረጉ እና መጽሐፍ ጻፈ። ክርስቲያን ማን ነው ብሎ መረመረ። ክርስቲያን ማለት ነው ምዕራባውያን፣ ምስራቃውያን ወይስ የት ማን ነው? አፍሪካ፣ አውሮፓ፣ ኤዥያ ሁሉንም ቆጠረና የለም እነዚህ ሁሉ ከዚህ ከሊቃውንት የጸሎት በረከት እንድካፈል ከብፁዓን አባቶች ቡራኬ መቀበል ይገባኛል። ቸሩ መድኃኔዓለም እንዲያው ቢያረፈደ እንደሆን ደጁን በረቅጠሩ ነው ብዬ እንዲያው አዝግም የመጣው እንጂ እናንተ የተማራችሁ ናቸው። የተማራችሁትን ነው የማስተምራችሁ እና እግዚአብሔር ቤተ ክርስቲያናችን ከፈተና ይጠብቅልን። ሀገራችን በእውነት ከጥፋት ከሞት ይጠብቅልን። ብፁዓን ቅዱሳን ብፁዓን አባቶቻችን ሁሉ ይጠብቅልን። ሊቃውንቱን በቤተ ክርስቲያን ያብዛልን። እነዚህን ድምፃቸው የማይዘጋ እግራቸው የማያብጥ የማይደክማቸው ያለ እህል ውሃ 24 ሰዓታት የሚጮሁ የእግዚአብሔር መልእክተኞች የእግዚአብሔር መለከቶች ሊቃውንቱን ካህናቱን እግዚአብሔር አምላክ ይጠብቅልን። የጸሎታቸው በረከትም ይድረሰን፣ ለሕዝቡ ይድረሰው፣ ለምድሯ ይድረሳት። ለሀገራችን ለዓለማችን ሰላም፣ ፍቅር፣ አንድነት ይሁን። ሰላም ለምድር፣ ሰላም በምድር ይሆንልን። እግዚአብሔር ይባርካችሁ።